ቤት ለቤት በ5000 ብር ብቻ እንዴት አድርገን የቴሌቪዥን ጥገና መጀመር እንደምንችል እያስተማርኩኝ ዛሬ 3ኛ ቀን ላይ ደርሻለሁ። በክፍል 1 እና በክፍል 2 ያስተማርኳችሁ ወይ በቀን 1 እና በቀን 2 ያስተማርኳችሁ ኮርሶች አሉ። እነሱን ጥያቄ ጠይቃችኋለሁ፣ ኮሜንት ላይ ትመልሱልኛላችሁ ማለት ነው። ቴሌቪዥን ጥገና ለመጀመር የሚያስፈልጉን መሳሪያዎች አንዱን ትጠቅሱልኝና ኮሜንት ላይ ታስቀምጡልኛላችሁ። ዛሬ ስለ ሴፍቲ እናወራለን። ሴፍቲ ማለት አንድን ቴሌቪዥን ከመጠገናችን ወይም ከመፍታታችን በፊት ማድረግ ያለብን ጥንቃቄዎች ነው። አንደኛ ቴሌቪዥኑን ከመፍታታችን በፊት የምንፈተው ቴሌቪዥን የምንወስድለት ጥንቃቄ አለ። ሁለተኛ ደግሞ እኛ ላይ ጥንቃቄ ማድረግ ያለብን ነገር ሁለት ነገር እነግራችኋለሁ። አንደኛ የእጅ ሰዓት ነው። የእጅ ሰዓት እንደምታዩት ኤሌክትሪክ ላይ አድርገን እንደዚህ ሲንዘላዘል ኤሌክትሪክ ነክቶ እኛን ሊይዘን ስለሚችል የእጅ ሰዓት ማድረግ አይጠበቅብንም። ሁለተኛ ደግሞ የአንገት ሀብል ነው፣ ወይ ተበጥሶ ሊሆን ይችላል። ኤሌክትሪክ ሊነካብን እና እኛን ጉዳት ሊያደርስብን ስለሚችል ሀብል ባንጠቀም፣ ኤሌክትሪክ ማስተላለፍ የማይችል ነገር ብንጠቀም ጥሩ ነው እላለሁ። ይህ ፓርት ላይ ስንፈታ 220 ቮልቴጅ ከሶኬት የሚመጣለት ስለሆነ ያንን ቀጥታ ዝም ብለን ሳንነቅል የምንነካ ከሆነ ራሳችን ላይ ጉዳት ሊያደርስብን ይችላል ማለት ነው። ቴሌቪዥኑ የምንቀበለውን ከከስተመር የምንቀበለውን ቴሌቪዥን ጉዳቱ የበለጠ ጉዳት ሳናደርስ ማለታችን፣ አሁን ምሳሌ ቦርዱ ተቃጥሎ ስክሪን ሳንሰበር የተለየ ነገር ሳናበላሽ ለከስተመር መመለስ ስለሚገባን፣ ሁለተኛ ለቦዲው ለቴሌቪዥኑ ጥንቃቄ ማድረግ አለብን። ምሳሌ ከዚህ ቀደም እንዳሳያችሁ ካውያ አለ። ይሄ ካውያ እንደምታዩት የሞቀ ነው። እስከ 400 ዲግሪ ሴልሺየስ ይሞቃል። ይሄ ካውያ ጎማ፣ ይሄ ፓርቱ ጎማ ስለሆነ በሚቀመጥበት ጊዜ ሊያቃጥልና ሊያጨማድር ስለሚችል ቴሌቪዥኑን ሊያበላሸው ስለሚችል ጥንቃቄ ማድረግ ይኖርብናል። እንዲሁም በእንደዚህ አይነት ነገር ላይ ማስቀመጥ ይኖርብናል ማለት ነው። ሴፍቲ መጠበቅ ይኖርብናል ቴሌቪዥን ከማበላሸታችን በፊት ማለት ነው። ሁለተኛ ደግሞ ስክሪን ስናነሳ ስክሪን ሊሰበርብን ይችላል። ስክሪን ወጪ ከፍተኛ ስለሆነ ለሱም ጥንቃቄ ማድረግ አለብን ማለት ነው። ስለዚህ ዛሬ ሴፍቲውን አሳይቻችኋለሁ። በቀጣይ ክፍል ደግሞ እንዴት አድርገን መፍታት እንደምንችል አሳያችኋለሁ ማለት ነው።